እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ በጣም አስገራሚ ወደሆነ ርዕስ ነው የምንገባው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴና ስርዓት። ታውቃላችሁ፣ ይሄ ስርዓት ዝም ብሎ የቆየ ታሪክ ብቻ አይደለም፣ ልክ እንደ ሕያው ታይም ካፕሱል ነው። ዘመናትን ተሻግሮ ምንም ሳይበርዝ ዛሬም ድረስ በዓይናችን የምናየውና የምንኖረው ጥልቅ መንፈሳዊ ቅርስ ነው። እስቲ አብረን እንየው። በዚህ ዳሰሳችን እንግዲህ አምስት ዋና ነገሮችን እናነሳለን። ከጥንታዊው የዕብራውያንና ክርስትና ስራ መሰረት እንጀምርና ወደ አስደናቂው የቅዱስ ያሬድ ዜማን እንገባለን። በመቀጠል የቅዳሴውን መንፈሳዊ ኃይል፣ 14ቱን ቅዳሴያት እና በመጨረሻም ታሪክን ቁልጭ አድርጎ የሚያሳየውን የቤተ ክርስቲያኒቱን ህንጻ አወቃቀር እንመለከታለን። አሪፍ ጉዞ ነው የሚሆነው። አንደኛ፣ የዕብራውያንና የክርስትና ስራ መሰረት። ይህ የኢትዮጵያ ቤተ ክርስቲያን ልዩ የሆነ ጥምር ቅርስ ነው። ይህንን ታሪክ ስናስበው ያልተቋረጠ ረጅም ሰንሰለት በዓይናችን መሳል እንችላለን። አስቡት፣ ከ1000 ዓመታት ከክርስቶስ ልደት በፊት ንግሥተ ሳባ ንጉሥ ሰሎሞንን ከጎበኘችበት ጊዜ ይጀምራል። ከዚያም በ34 ዓመተ ምህረት የኢትዮጵያዊው ጃንደረባ ጥምቀት፣ በ4ኛው መቶ ክፍለ ዘመን የአቡነ ሰላማ ከሳቴ ብርሃን ክርስትናን ማስፋፋት፣ እንዲሁም በ5ኛው መቶ ክፍለ ዘመን የተሳቱ ቅዱሳን የትርጉም ሥራዎች። ይህ ሁሉ ምንድነው የሚያሳየን? ትውልዱ አዲስ ነገሮችን ዝም ብሎ ከመቀበል ይልቅ ይህንን ጥልቅ መንፈሳዊ ትውፊት ለ1000 ዓመታት አጥብቆ እንደያዘ ነው። የዚህን ስርዓት ሕያውነት ደግሞ በዕለታዊ ሕይወት ውስጥ በግልጽ ማየት እንችላለን። ለምሳሌ ከዘሌዋውያን ምዕራፍ 11 የሚመነጨውን የምግብ ሕግጋት ብንወስድ፣ ወይም ከወሊድ በኋላ ያሉ የንጽህና ደንቦችን ብናይ፣ ከዚህም አልፎ ምግብ ከመብላት በፊት እና በኋላ እጅን የመታጠብ ስርዓት፣ እንዲሁም በበገና፣ በከበሮ፣ በጸናጽል እና በመንፈሳዊ ጭብጨባ የሚታጀበውን ሕያው አምልኮ ስንመለከት ልክ ከብሉይ ኪዳን በቀጥታ ወደ ዛሬው ዘመን የተዘረጋ ድልድይ ላይ የቆመን ያህል ነው የሚሰማን። ሁለተኛ፣ የቅዱስ ያሬድ ዜማ። በ6ኛው መቶ ክፍለ ዘመን የተነሳው የዜማው ሊቅ። ቤተ ክርስቲያኒቱ የራሷ የሆነ ትክክለኛ እና ልዩ ድምፅ አላት። ይህ ድምፅ እንዴት መጣ? እዚህ ላይ ነው እንግዲህ በ505 ዓመተ ምህረት በአክሱም የተወለደው የቅዱስ ያሬድ ስም ጎልቶ የሚወጣው። ያሬድ በመንፈስ ቅዱስ ተመርቶ ዛሬም ድረስ ቤተ ክርስቲያኒቱ የምትጠቀምበትን መሰረታዊ የዜማ ስርዓት፣ የዜማ ምልክቶችና መንፈሳዊ ግጥሞችን ያዘጋጀ ሊቅ ነው። አስቡት፣ ከፍጥረት መጀመሪያ አንስቶ እስከ ክርስቶስ ዳግም ምጽአት ድረስ ያለውን ታሪክ በአንድ ላይ አዋህዶ አምላክ የሚመሰገንበትን ማይጠፋ ሰፊ ቅርስ ነው ያበረከተልን። የዚህን ሊቅ ጥበብ ይበልጥ ለመረዳት ዝነኛውን ጾመ ድጓ ወይም የመከራ ጊዜ መዝሙር እንዴት እንደከፋፈለው ማየት በቂ ነው። 3 ኃይለኛ የዜማ እርከኖች አሉት። የመጀመሪያው ግዕዝ ይባላል፣ መሰረታዊ የዜማ ደረጃ ማለት ነው። ሁለተኛው እዝል ሲሆን ከግዕዝ ጋር አብሮ የሚሄድ እና የሚዘመር ነው። ሶስተኛው ደግሞ አራራይ ነው። ይህ ልብን የሚነካ እጅግ ጥልቅ የሆነ የሐዘን ዜማ ነው። የሰውን ስሜት ከመንፈሳዊ መልእክት ጋር እንዴት ፍጹም አድርጎ እንዳዋሃደው ማየቱ በእውነት ያስገርማል። ሶስተኛ፣ የቅዳሴው ኃይል። የዚህን ጥንታዊ ትውፊት መንፈሳዊ የልብ ትርታ አብረን እንመርምር። ቅዳሴ የሚለውን ቃል ስንሰማ ምናልባት ዝም ብሎ የተለመደ ስርዓት ሊመስለን ይችላል። ግን ቃሉ በቀጥታ ሲተረጎም መቅደስ ወይም ማክበር ማለት ነው። ይህ ማለት ቅዳሴ ተራ መዘናኛ ወይም ልማድ ሳይሆን ፈጣሪን የምናገኝበት፣ መላውን የእግዚአብሔር ፍጥረት የምናከብርበት እና በጥልቅ ንስሐ ላይ የተመሰረተ ቃል ኪዳናዊ ግንኙነት ነው። ከፍተኛ የሆነ መንፈሳዊ ዝግጅትን የሚጠይቅ ከባድ ጉዳይ ነው። ዘሌዋውያን ምዕራፍ 11 ቁጥር 40 ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ የሚል እጅግ መሰረታዊ ቃል እናገኛለን። ይህ ቃል የቅዳሴውን ትክክለኛ ክብደት ያሳየናል። ወደ ተቀደሰው ስፍራ ስንገባ ምን ያህል በተሰብረን እና በተዘጋጀ ልብ መሆን እንዳለብን ለተሳታፊዎች ሁል ጊዜ የሚያስታውስ የማንቂያ ደወል ነው። አጠቃላይ የቅዳሴው ጉዞ በራሱ አንድ አስደናቂ ታሪክ ነው። ዝም ብሎ የሚጀምር ሳይሆን
የራሱ የሆነ ደረጃ አለው። ከዝግጅቱ አገልግሎት ወይም ሥርዓተ ቅዳሴው ጀምርና ንዋያተ ቅድሳቱ ይባረካሉ። ቀጥሎ ወደ ዋናው ፍሬ ቅዳሴው እንገባለን። በመጨረሻም የጉዞ ጣሪያ ወደ ሆነው ወደ ቅዱስ ቁርባን ጥሪ ይመራናል። እያንዳንዱ እርምጃ በጥንቃቄ የታሰበበት ነው። አራተኛ 14ቱ ቅዳሴያት። ወደ ጥልቁ የቤተ ክርስቲያኒቱ የቅዳሴ ጸሎቶች እንገባለን። አገልግሎቱ ወደ ዋናው ክፍል ሲደርስ ካህኑ ለዕለቱ ማታሰቢያ በዓል ተገቢ የሆነውን የተለየ ፍሬ ቅዳሴ ይመርጣል። እና ታውቃላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድ ወይም ሁለት ሳይሆን አስገራሚ የሆኑ 14 ተለያዩ ቅዳሴያት አላት። እነዚህ ቅዳሴያት በሐዋርያት፣ በእመቤታችን ቅድስት ድንግል ማርያም፣ በቅዱስ ባስልዮስ እና በሌሎችም ታላላቅ አባቶች ስም የተሰየሙና የተጸለዩ ናቸው። በጣም ብዙ ምርጫና መንፈሳዊ ብልጽግና መኖሩን ነው የሚያሳየን። ምንም እንኳን 14 ተለያዩ ቅዳሴያት ቢኖሩም የትኛውም ቢመረጥ የሚከተለው ጥብቅ የሆነ ቀኖናዊ ሕግ አለ። መዋቅሩ ፈጽሞ አይለወጥም። የምስጋና ኮቴት፣ የጸሎተ ምለጃ፣ የመላእክት 3 ጊዜ ቅዱስ የሚለው ምስጋና፣ ጸሎተ ማህቶት፣ የጌታ ጸሎት ወይም አቡነ ዘበሰማያት እና የንስሐ ጸሎት በማንኛውም የቅዳሴ አይነት ውስጥ የማይቀሩ መሰረታዊ ምሰሶች ናቸው። ይህም ስርዓቱ ምን ያህል ጠንካራና ያልተበረዘ እንደሆነ ያስረግጥልናል። አምስተኛና የመጨረሻው ክፍላችን የቤተ ክርስቲያኒቱ ሕንፃ አወቃቀር፣ አካላዊው ስፍራ ራሱ እንዴት ታሪክን እንደሚተርክ እንያለን። አሁን አንድ ጥያቄ ላንሳ። የቤተ ክርስቲያኒቱ አካላዊ ስነ ሕንፃ ራሱ ጥንታዊውን ታሪክ በቀጥታ የሚያንጸባርቀው እንዴት ነው? እስቲ እናስበው። ለዚህ ጥያቄ መልስ ለማግኘት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዲዛይን ከብሉይ ኪዳን እጅግ የተቀደሱ ሕንፃዎች አወቃቀር ጋር ያለውን ቀጥተኛ ዝምድና መመልከት አለብን። የሕንፃውን ክፍሎች ስናይ ግዙፍ የሆነ የስነ ሕንፃ ትስስር እናገኛለን። 3ቱ የቤተ ክርስቲያኒቱ ክፍሎች የንጉሥ ሰሎሞን ቤተ መቅደስ ቀጥተኛ ቀጣዮች ናቸው ለማለት ይቻላል። ውጫዊው ክፍል ወይም ቅኔ ማህሌት ከናሴር ጋር ይመሳሰላል። መካከለኛው ቅድስት ከቆደስካ እንዲሁም ከሁሉ የከበረው መቅደስ ወይም ታቦቱን የሚያርፍበት ስፍራ ከቅዱሰ ቅዱሳን ጋር በቀጥታ ይዛመዳል። ድንቅ አይመስላችሁም? የዘመናት ታሪክ በአንድ ሕንፃ አወቃቀር ውስጥ ሲጠቀለል። ከዚህም በተጨማሪ በእያንዳንዱ ቤተ ክርስቲያን መቅደስ ውስጥ ታቦት በጥንቃቄ ተጠብቆ ይገኛል። ይህም መነሻውን በቀጥታ ከብሉይ ኪዳኑ የቃል ኪዳን ታቦት ጋር ያያይዘዋል። በሌላ በኩል ደግሞ በምስራቅ አቅጣጫ የሚገኘው እና መስዋዕቱ የሚዘጋጅበት ቤተልሔም የተባለው ሕንፃ አለ። ታዲያ ይህ ሁሉ ምንድነው የሚያሳየን? ይህ ሕያው የታሪክ ማህደር ወይም ታይም ካፕሱል ከጥንታዊው የዕብራውያን እና የአዲስ ኪዳን እውነቶች ጋር ምን ያህል አጥብቆ እንደተሳሰረ ነው። ማብራሪያችንን ጥንታዊ ግጥም እናጠቃልል። ጥበብ ቤቷን ሰራች፣ 7ቱንም ምሰሶች አቆመች፣ እንስሶቿን አረደች፣ የወይን ጠጇንም በጽዋዋ ቀላቀለች፣ ማዕዱንም አዘጋጀች ይላል። ይህ ቃል ጥበብ በእርግጥም ጸንቶ የሚኖርና ፈጽሞ ያልተቋረጠ ቤት እንደሰራች በሚገባ ያሳየናል። እንግዲህ አስቡት፣ እንዲህ ለ1000 ዓመታት ሳይበረዝ በጥልቀት የተጠበቀን እምነትና ስርዓት የበለጠ ብንመረምር ገና ምን ያህል አዲስና አስደናቂ ሚስጥሮች ማግኘት እንችል ይሆን? ማብራሪያችንን በዚህ አነቃቂ ጥያቄ እናቋጫለን። በዚህ ቪዲዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ ታሪክን የተረዳን ሲሆን በቀጣይ ደግሞ የቅዳሴውን ዜማ የምንማማር ይሆናል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን።